ራሄል ከዚህ እውነት ጋር እንዴት ብላ መኖር ትችላለች? ወደ ኋላ መለስ ብለን ታሪኩን እንስማ። ራሄል በአያቷ እጅ ያደገች ቅብጥ ብላ አያት አብልተው አጠጥተው አጥበው አልብሰው ያሳደጓት ልጅ ነች። ራሄልም እሳቸው ቤት እየኖረች አደገች፣ ትልቅ ልጅም ሆነች እና የ17 የ18 ዓመት ልጅ እያለች ፍቅር ይይዛታል። አያትየው ማንነቱን አልወደዱትም፣ ስለዚህ አልተቀበሉም። ሁሌ ይጨቃጨቃሉ በዚህ ጉዳይ። በዚህ መሃል ራሄል ትነሳና በቃኝ ብላ ትወጣና ትሄዳለች። ከዛ ተነስታ የራሷን ኑሮ መኖር ትጀምራለች። ላልተወሰኑ ዓመታት አልተመለሰችም፣ ማንም አላያትም። ከዕለታት አንድ ቀን አንድ አክስቷ ስልክ ትደውልላታለች እና አክስቷ ደውላላት እያዋራቻት ስለ አያቷ መሞት ትነግራታለች። ይሄ በጣም ያስደነገጣት፣ ይሆናልም ብላ አታስብም ነበረ እና በጣም ተጨነቀች። ወደ ቤትም እመለሳለሁኝ ሁሉን ነገር ያያለሁ ብላ ወደ ቤቷ ተመለሰች። በርም ቁልፍ አላት፣ ከፍታ ገባች። ቁልፉም አልተቀየረም። ስትገባ ቤቱ በአቧራ ተሸፍኗል። የምታውቀው ቤት ነው፣ ሽታው ተቀይሯል። የአያቷ የምግብ ሽታ የለም። እዚህም በጣም አዝና ቁጭ ብላ ስላለፈው ነገር ሁሉ ማሰብ ጀመረች። አብረው ያደረጉትን ቤተክርስቲያን ሲስሙ ምን ሲሉ እሱ ማሰብ ጀመረች። ከዛ በኋላ ቀና ብላ ስታይ አያቷ ዕቃ የሚያስቀምጡበት ቁም ሳጥን ታያለች እና ስታስታውስ አያቷ ይህንን ቁም ሳጥን እንዳከፍች የታችኛውን መሳቢያ ውስጡ ያለው ነገር ለአንቺ የሚጠቅም ነገር አይደለም፣ ሕይወትሽን ይቀይራል ብለዋታል እና አትከፍትም ነበረ። አሁን ግን ማንም የሚከላከላት የለም፣ የሚያስቆማት የለም። ስለዚህ ከፈተችው። ስትከፍተው ውስጡ ያገኘችው ነገር ሕይወቷን ለዘላለም የሚቀይር ነበር። ታሪኩ እንደዚህ ነው። ውስጡ ደብዳቤና ፎቶዎች ታገኛለች። ቁጭ ብላ ደብዳቤውና ፎቶውን እያገላበጠች ማየት ትጀምራለች። ፎቶዎቹን ስታያቸው አያቷና አንዲት ሕፃን ልጅ ናቸው። ደብዳቤውን ገልጣ ማንበብ ጀመረች። ደብዳቤው እንደዚህ ነበረ። ውዷ ልጄ ራሄል፣ አንቺ ስለ እውነት የእኔ ልጅ አይደለሽም። እኔ ያሳደግኩሽ እንጂ ቤተክርስቲያን በር ላይ ከልጄ ከሰላም ጋር ሆነን ቤተክርስቲያን ልንስም ሄደን በቅርጫት አድርጎ የሆነ ሰው አስቀምጦሽ ነው ያገኘንሽ። እኛም እንደ ልጃችን ወስደን አንቺም የሰላም ልጅ ተብለሽ እኔም አያትሽ ሆኜ እስከዚህ ሰዓት ድረስ ኖረናል። ይህንንም ያገኘሽው እኔ ስለሞትኩ ነው። አሁን እንዳታገኙ እፈልግ ነበረ፣ ግን እውነቱን ማወቅ አለብሽ። ለአንቺ ልደብቅሽ ፈልጌ ሳይሆን ካለኝ ፍቅር አንቺን ላለማጣት ከነበረኝ ፍላጎት የተነሳ ነውና ይቅር በይኝ ይላል። እሷም በዚህ በጣም ተጎዳች፣ አዘነች፣ አለቀሰች እና ቤተክርስቲያን ሄደች። አንድ ቤተክርስቲያን ነው አካባቢያቸው ያለው እና እሷም ቁጭ ብላ ዝቅዝቅ ብላ ስታለቅስ አባት ያገኟትና ልጄ ምን ሆነሽ ነው ይሏታል። እሷም ታሪኳን ትነግራቸዋለች። ታሪኳን ስትነግራቸው ለካ እኚህ ቄስ በሰዓቱ እዛ ቤተክርስቲያን ውስጥ ዲያቆን ነበሩ እና የሆነውን ነገር አይተዋል። እኔ አያትሽን አውቃቸዋለሁ ከልጅነቴ። አያትሽ በጣም ጥሩ ሰው ነበሩ። እሳቸው ባይሆኑ እኔም አንቺን አሳልፌ አልሰጥም ነበር። አንቺም ለዚህ የደረስሽው በእሳቸው ምክንያት ነው። ምንም አልተጎዳሽም የኔ ልጅ አሏት። እሷም ሁሉን ካገናዘበች በኋላ አያቷ መቃብር ጋር ሄዳ ዝቅዝቅ ብላ እያለቀሰች እኔም ያንቺ ልጅ ነኝ፣ መልኬም ደሜም ስሜም ሁሉም ያንቺ ነው፣ ፍቅራችንም በዚያ አያቆምም፣ መጠየቅም ይቅርታ የነበረብኝ እኔ ነኝ፣ አንቺ አይደለሽም አያቴ ብላ ተንበርክካ አለቀሰች። ይሄ ቢሆንም ግን ውስጧ ፋይሉ እንዳልተዘጋ ታውቃለች።
ፍለጋዋንም አላቆመችም። ወደ ፊት ለፊት